ሰላም ሰላማችሁ ይብዛ ውድ የአገሬ ልጆች እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንኳን ወደ ገጠሯ ሚዲያ በሰላም መጣችሁ። አዳዲሶች ለምትመጡም ቤቱን ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ዛሬ እንግዲህ በአዲስ ነገር መጥቻለሁ ማለት ነው። ያው ሂደቱን አብረን እናዋለን ማለት ነው። ምንድነው እሱ እንግዲህ እንደኔ እየዞራችሁ እንደዚህ መደማመር ሰዓት ለሌላችሁ ማለት ነው እና ሰብስክራይብ እንዴት አድርጋችሁ በቀላሉ እንደምታገኙ አብረን እናያለን ዛሬ ማለት ነው። እና አሁን እንግዲህ ወሬ አላብዛባችሁና ወደ ቪዲዮ እንሄዳለን። ዩቲዩብ ላይ እንገባለን ማለት ነው። አብረን እናያለን ሂደቱ እንዴት እንደሆነ እና ዩቲዩብ ገባው እንደዚህ እና ሰርች ባሮ ላይ ቫይራል ቪዲዮ ብዬ ጽፋለሁኝ። ቫይራል ቪዲዮ ብዬ እንደዚህ ጽፋለሁ ማለት ነው። ከዛ እንደዚህ ወጣልኝ። ሰርች እናደርገዋለን። ሰርች ሳረገው በእንደዚህ መጣልኝ። ከዛ እንደዚህ ስክሮል አድርጌ እዚህ ጋር በላይ በኩል ማለት ነው ሾርት ኦል ምናምን የሚለው የተደረደረውን ከዛ አጠገብ ሾርት የሚለው ላይ እንነካዋለን ማለት ነው። ይኸው እንደዚህ ስክሮል ስናደርግ ወደ ታች ማለት ነው በጣም የነጮቹ ምናምን በብዙ ሚሊዮን የታየ ሾርት አብዛኛው ማለት ነው በሚሊዮን የታዩ ናቸው። እና ከነሱ መሀል እንዴት ለኛ የሚጠቅመን ለኛ ለጀማሪዎች ፍሪ የሆኑ በቃ እንደዚህ ያቀናብረን ራሳችን አክሽን ምናምን ጨምረን እንዴት አድርጎ እንደሚሰራልን ዩቲዩብ እናያለን አብረን ማለት ነው። እና ለምሳሌ ይህንን ቪዲዮ ነካውትኝ ከዛ እንደዚህ ቀስት ምልክት መደመሪያ ያለችውም ከሸር በታች ያለችዋ ማለት ነው እሷን ስነካ እንደዚህ አመጣልኝ ማለት ነው። እቺ ቀስት ያለችዋን በዚህ በኩል አያችኋት? ከታች ያለችዋን እሷ አሁን ይሄ ነፃ ነው። በቃ ለራሳችሁ የራሳችሁን አክሽን ምናምን ጨምራችሁ እንትን ማለት ትችላላችሁ። ይሄንን ቪዲዮ ደግሞ እስኪ እንየው። ይሄ ደግሞ የለውም መደመር ምልክቷን ስነካት ከሸር በታች ያለችው ማለት ነው እሷን ስነካት የለውም ማለት ነው እንደዛኛው። እቺ ግን አላት እንደዚህው። እናንተ እንግዲህ እንደዚህ እየፈለጋችሁ እንደዚህ አይነት ያለበትን የራሳችሁን ሪያክሽን ጨምሮ ምናምን ያቀናብርላችኋል ማለት ነው። እኔ አሁን ቀስቷን ነክቼ ገባው ወደ ቪዲዮን ማለት ነው። እና እንደዚህ ሆነ ነካውትኝ። ከዛ ቴክስት እና ፎቶ ነው የሚለው። ሁለት አይነት አማራጭ ነው የሚሰጣችሁ። እና እኔ ዝም ብዬ የሚኪ ማይኮ ፎቶን መረጥኩ። መቼ እንደሆነ እያየው ነበረ ትናንትና ይቅርታ ምናምን ጠይቁ በዩሃ ሚዲያ። ከዛ ዝም ብዬ ፎቶውን ስክሪንሾት አረኩት ለመሞከር ማለት ነው። ከዛ እንዴት አድርጎ እንደሚያቀናብርልኝ እንግዲህ አብረን እናያለን። ይሄው እንግዲህ እንጠብቀዋለን። ትንሽ እያቀናበረልኝ ነው። በነገራችን ላይ ማለት ነው ጽሁፉም አለ ሁለት አይነት ነው። በፎቶም ማቀናበር ትችላላችሁ። እናንተ ደግሞ በጽሁፍ እንደዚህ አድርገህ አቀናብርልኝ ብላችሁ በእንግሊዝኛ ብትጽፉ ማለት ነው ልክ እንደ ጀሚኒ የምር በጣም እኔ ገረመኝ ራሱ ማለት ነው። እና ይቀይርላችኋል ወደ ፈልጋችሁት እንትን ማለት ነው። በቃ የተለያየ አክሽን አለው። በቃ በጣም ነው ደስ የሚለው። እና በእንደዚህ ይኸው እያቀናበረልኝ ነው ማለት ነው። አብረን እናያለን መጨረሻውን። እና ለጀማሪዎች እንግዲህ እንደ ለኛ ማለት ነው በጣም ጠቃሚ ነው። እንደዚህ በቃ መደማመር መዞር ምናምን ሰዓት ለሌለን ሾርት በየቀኑ እንለቃለን። እንደዚህ ፍሪ ለሆኑ እያየን ከብዙ ሚሊዮን የታዩ ምናምን ቪዲዮ እየመረጥን ማለት ነው። እንደዚህ በራሳችን ሌላ ነገር ጨማምረን ሼር እንላለን ማለት ነው። ደግሞ በጣም እይታ አለው እና አዝናኝ ምናምን ስለሆነ በጣም ደስ የሚለው ምናምን እና ይኸው እንደዚህ እየዘረ ነው። ትንሽ ቀርቶታል እንግዲህ ያው ጨርሷል ኦልሬዲ። እናማ ይኸው እንዴት አድርጎ እንዳቀናበረው ለሚኪ ማይኮ ይውልኝ እንግዲህ እና ይኸው ስልክ እያወራ ልክ እንደ ልጁ ማለት ነው። ሌላ ምናምን ሪያክሽን ጨምሮ በራሱ ዲዛይን እንደዚህ ጨማምሮ አቀናበረው ማለት ነው። እና እንደዚህ እያደረጋችሁ ሼር አድርጉ። እና ደግሞ በተጨማሪ ማለት ነው ለምሳሌ ታላላቅ ዩቲዩበሮች ያሉት ላይ እንደዚህ ቪዲዮ ሲለቁ ጠብቃችሁ እናንተ ምርጥ ኮሜንት ለቪዲዮ የሚመጥን ምናምን ኮሜንት ጽፋችሁ ከዛን ደግሞ እንደ በቃ ለኛ ጀማሪዎች ምናምን እዛ አይጠፉምና ኮሜንት ምናምን በቃ ለነሱ ለኛም ለጀማሪ የሚመጥን ዝም ብላችሁ። እኔ አሁን ባለፈው የሆነ ጊዜ ማለት ነው የሆነ ቤት ነው በጣም ምርጥ ልጅ ነው የዩቲዩብ ስለ ዩቲዩብ ያስተምራልና እዛ ምናምን ቪዲዮን አይቼ ከዛ
ቪዲዮ የሚመጥን ኮሜንት ሰጥቼ ምናምን ከዛ እንደዚህ ለጀማሪዎች የሚሆን ደግሞ ጀማሪዎች አብረን እንደግ ምናምን በቃ ዝም ብዬ የሆነ ማበረታቻ ጻፍኩኝ ማለት ነው። ከዛ የምር እኔ በነጋታው ሳየው ኖቲፊኬሽን ውስጥ ስገባ በጣም ብዙ ኮሜንት ከኔ ስር ጽፈዋሉ ማለት ነው። እና በጣም ነው የገረመኝ። መልሼ ምናምን በቃ ጀምሬሻለሁ ምናምን እንደዚህ ማለት ነው። በጣም ነው የገረመኝ እና ወደ 12 ምናምን ሰብስክራይብ መጣ ማለት ነው። እና ለካ እንደዚህም አለ እንዴ ብዬ ነው የገረመኝ። እና እንግዲህ ለእኔ የጠቀመኝን እስኪ ለእናንተ ሸር ባረግላችሁ ብዬ ነው። እና እንደዚህ እያደረጋችሁ እንደዚህ ዩቱበር ምናምን የሚሰሩ ምርጥ ምርጥ ልጆች አሉ። እነሱ ቤትም እየገባችሁ አንደኛ ነገር ከቪዲዮ ትጠቀማላችሁ ከትምህርቱ ማለት ነው። ሁለተኛ ነገር ደግሞ እንደዚህ በቃ ጀማሪ እንደናንተ እንደኛ አይጠፉም እዛ ኮሜንት የሚጽፉና ለእነሱም በቃ አብሮም ኮሜንት እያዩ ምናምን እንትን ስለሚሉ እዛ ለእናንተ ኮሜንት ምርጥ ኮሜንት ብትጽፉ ለእናንተም ይጠቅማል ማለት ነው። ሰብስክራይብ ይመጣላችኋል በዛው መንገድ እና እንደዚህ አድርጋችሁ ተጠቀሙ ውድ ቤተሰቦቼ። ያው እንግዲህ ቪዲዮን ከወደዳችሁት ላይክ ሼር አድርጉ። ኮሜንት ደግሞ ምርጥ ምርጥ አስተያየት ጻፉልኝ ማለት ነው። እንግዲህ ያው እንደዚህ እኔም ሞክር ያለው ማለት ነው። አንድ ሁለት ስለሞከርኩ በቃ በጣም ተመቸኝ እኔ ራሱ ማለት ነው። በሰብስክራይብም እየመጣ ነው እና እንግዲህ የዛሬ ቪዲዮ ይሄንን ይመስላል። እንግዲህ ያው ዩቱብ በጣም እንትን ቢሆንም አይዟችሁ በርቱ ላለው ከዛን ደግሞ የሰሞኑ ደግሞ ሰዓትም ተቀይሯልና አዲስ ነገር አለ እንግዲህ ያው ስለ ሰዓትም ትንሽ ያወቅኩትን ነገር በሌላ ቪዲዮ እሰራለሁ እያልኩ ነው ማለት ነው። እንግዲህ አይዟችሁ ወደፊት ምንም ወደፊት እና ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። መልካም ወዳችኋለሁ።